የኢትዮጵያ ባንኮች ሪፖርት በደረታ አዲስ እየጨመረ የመጣ የፎሬክስ ድርድርና ውጤቶች በበጀት ዓመቱ 350 ሚሊዮን ዶላር የሚጠጋ ገንዘብ ለደንበኞቹ መስጠቱን የኢትዮጵያ ባንኮች የፎሬክስ ድርድር ይፋ ባደረገበት ሳምንት ያስጀመረው አቢሲኒያ ባንክ ትናንት ዘግቧል። በተለይም ከዚህ ገንዘብ ውስጥ ከግማሽ በላይ የሚሆነው 189 ሚሊዮን ዶላር በበጀት ዓመቱ ሶስተኛ ሩብ ዓመት ከ1000 ለሚበልጡ ደንበኞች ተሰጥቷል። አስመጪዎችን አስፈላጊ የሆኑ ሸቀጦች አቅርቦት ላይ መደገፍ ላይ ትኩረት እንዳደረገ ባንክ ኦፍ አቢሲኒያ ሪፖርት አድርጓል። በሳምንቱ መጀመሪያ ላይ በኢትዮጵያ ትልቁ የግል ባንክ አዋሽ ባንክ ከጥር ወር ጀምሮ ለ2200 ደንበኞች ወደ ግማሽ ቢሊዮን ዶላር የሚጠጋ ገንዘብ መመደቡን አስታውቋል። ባንኩ እንደ ነዳጅ፣ የምግብ ዘይትና ስኳር ላሉ ስትራቴጂያዊ ምርቶች ቅድሚያ የሚሰጠውን ድልድል አስተጋብቷል። ወደ ግማሽ የሚጠጋ የባንክ ኢንዱስትሪ ያለው መንግስት ባንክ የኢትዮጵያ ንግድ ባንክ ከ122 ሚሊዮን ዶላር በላይ ለ698 ደንበኞች መመደቡን በሳምንቱ መጨረሻ ዘግቧል። አዋሽ ለነዳጅ የሰጠው 79 ሚሊዮን ዶላር በቅርቡ የወጣውን የማዕከላዊ ባንክ ድንጋጌ የንግድ ባንኮች ከነዳጅ ጋር የተያያዙ የብድር ደብዳቤዎችን ማስተካከል ብቸኛ ጫና ውስጥ እንዲካፈሉ የሚጠይቅ መሆኑን ያሳያል። ጥቅምት ወር የኢትዮጵያ ብሔራዊ ባንክ ነዳጅ አስመጪ ግብያ ላይ ያለውን ጫና ለማቃለል 75 ሚሊዮን ዶላር አስገብቷል። ባለፈው ሳምንት የወጡ ሪፖርቶች ማዕከላዊ ባንክ እንኳን ከ2 ዓመት በፊት ለ3 ሳምንታት ከውጭ የሚገቡ ምርቶችን ለመሸፈን የሚያስችል በቂ ዓለም አቀፍ ክምችት ስለነበረው ካለፈው ችግር የኢትዮጵያ ታሪክ መውጣቱን የሚጠቁሙ የውጭ ምንዛሪ አቅርቦት ነው ሲሉ ገልጿል። የውጭ ምንዛሪ እጥረት የኢትዮጵያን የማስመጣት አቅም ከረጅም ጊዜ ጀምሮ ሲገድብ የቆየ ሲሆን ይህም የውጭ ምንዛሪ ማቆያ ደንቦችን ተግባራዊ ለማድረግ በአሁኑ ጊዜ ስራው እየተጠናቀቀ ይገኛል። በሐምሌ ወር ኢትዮጵያ ወደ ተንሳፋፊ ምንዛሪ ስርዓት ፖሊሲ መሸጋገሯ በትይዩና በኦፊሴላዊ ገበያዎች የምንዛሪ ዋጋ እንዲቀንስ አድርጓል። ይህም ወደ ውጭ የሚላከው የገንዘብ መጠን መጨመርና ውጭ ንግድ ገቢን አስከትሏል። በዓለም አቀፉ የገንዘብ ድርጅት IMF በተደነገገው የ4 ዓመት የኢኮኖሚ መርሃ ግብር ስምምነት አካል የሆነው ማሻሻያ የውጭ ምንዛሪ ገቢን ከፍ አድርጓል። ኢትዮጵያ ዋነኛ የኤክስፖርት ምርት የሆነ የቡና ዋጋ ታሪካዊ ጭማሪ ኢኮኖሚያዊ ማሻሻያውን ዋስትና ሊሰጠው ችሏል። ናሽናል ባንክ ኦፍ ኢትዮጵያ በድህረ ተንሳፋፊ ዘመን ታሪካዊ መጠባበቅ ከፍተኛ ደረጃ መድረሱን ዘግቧል። ይህም በከፊል በአንድ ጊዜ በዓለም አቀፍ የወርቅ ዋጋ መጨመርና የሀገሪቱ ብቸኛ የተፈቀደ ወርቅ ላኪ በመሆን ለማከማቻው አቅርቦት መጨመር ምክንያት ሆኗል። የማዕከላዊ ባንክ የተጠናከረ የመጠባበቂያ ክምችት የሚያመለክተው ገዢው አቶ ማሞ ምህረቱ እስከ ዓመቱ መጨረሻ ድረስ የሚቀጥል ሳምንታዊ የውጭ ምንዛሪ ጨረታ መጀመሩን ባለፈው ሳምንት አስታውቋል። ነገር ግን የውጭ ምንዛሪ ገቢ እየጨመረ በመምጣቱ የብር ገንዘቡ በንግድ ባንኮች አቅርቦት እጥረት ላይ በመድረሱ ለ5 ወራት በዘለቀው የኢንተርባንክ የገንዘብ ገበያ ያላቸውን ጥገኝነት እንዲያሳድጉ አድርጓቸው። በገንዘብ ገበያው ላይ ያለው ግብይት ያለማቋረጡ ለ338.8 ቢሊዮን ብር ማደጉን የማዕከላዊ ባንክ መግለጫ አስታውቋል። ተመልካቾቻችን የዛሬ ልዩ ዘገባችን ይህን ይመስላል። በቀጣይ ስራችን እንድንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰጣችሁን ጊዜ ከልብ እናመሰግናለን።